ሰላም የተከበራችሁ ተመልካቾቼ እንደምን አመሻችሁ። የምርጫ ውጤት መቼ ይገለጻል ተብሎ እየተጠየቀ የነበረው ዛሬ በምርጫ ቦርድ መሰረት በተሰጠው መግለጫ መሰረት የምርጫ ውጤት ይፋ የሆነበት ቀን ተገልጿል። ከዚህ ጋር ተያይዞም ስለ ታላቁ የኢትዮጵያ ህዳሴ ግድብ ሌላኛ ሹክቻ ይዞ መጥቷል። ከሱ ጋር ተያይዞ ያሉትን ዜናዎችን ከናንተ ጋር አብሬ ቆያለሁ ማለት ነው። በሰላም የምርጫ ውጤት መቼ ይፋ ይደረጋል ተብሎ በህዝቦች የተጠየቀ የነበረው በብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት የሰባተኛ ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ እንደሚደረግ አርቲስት ቴሌቪዥን ከብሔራዊ ምርጫ ቦርድ የጊዜ ሰሌዳ ተመልክቷል። በዚህ መሰረት የሂደቱ አስፈጻሚ በሚመለከቱት ይወከላል ተብሏል። ጊዜያዊ ውጤቶች በምርጫ ጣቢያ ከዛሬ ማክሰኞ ግንቦት 25 ቀን 2018 ዓ.ም ጀምሮ በየምርጫ ጣቢያ የጊዜያዊ ውጤት በይፋ ተለጥፎ ለህዝብ ይፋ ይደረጋል ተብሏል። የምርጫ ክልል ጊዜያዊ ውጤቶች ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ባለው ጊዜ ውስጥ በምርጫ ክልል ደረጃ ጊዜያዊ ውጤት ይፋም ይደረጋል። ውጤት መረከብ ሂደት ምርጫ ቦርድ ከምርጫ ክልሎች ውጤቶችን የመረከብና የመገምገም ስራ ከግንቦት 26 እስከ ሰኔ 1 ቀን 2018 ዓ.ም ያከናውናል። የመጨረሻ ውጤትም የሰባተኛ ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ በይፋ ይገለጻል። ቅሬታ ማቅረብ ጊዜ ከምርጫው ዕለት ግንቦት 24 ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ ማንኛውም የምርጫ ቅሬታ ተቀባይነት አግኝቶ በቦርዱ ምላሽ ይሰጠዋል። የምርጫ ቦርድ ይህን ውጤት አሰጣጥ ሂደት ከታቀደው የጊዜ ሰሌዳ መሰረት በግልጸኝነት በታማኝነት ለማከናወን ዝግጅቱን ማጠናቀቁን አስታውቋል። ከዚህ ጋር ተያይዞም ማንኛውም ከቦርዱ ውጭ የሚያስተላልፈው ከማንኛውም መረጃ ውጭ ምንም አይነት የሚተላለፍ እንደሌለ ገልጾ ከዚህ ከተጠቀሰ ቀን ውጭ ከየትኛውም ቦታ የሚገልጸው ህዝቡ እንዳይደናገጥ ውጤቱን በትዕግስት እንዲጠብቅ እያለን ማሳሰቢያውን ቦርዱ ሰጥቷል ማለት ነው። ወደ ቀጣይ ዘገባዎችን እናልፋለን። ወደ ኢትዮጵያ ህዳሴ ግድብ የተመለከተ አጭርም የመረጃ ወደ እናንተ ልናደርስ ነው ማለት ነው። ህዳሴ ግድብ የቀይ ባህር ዲፕሎማሲ የኢትዮጵያ አዲስ ጂኦፖለቲክ ምዕራፉን ይዞ መጥቷል። በ21ኛ ክፍለ ዘመን የሀገሪቱ ኃይል የሚለካው ወታደራዊ አቅም ብቻ ሳይሆን የኢኮኖሚ፣ የኢነርጂና የውሃ ጂኦፖለቲክ ተጽዕኖ መፍጠር ጭምር ነው። በዚህ መሰረት የኢትዮጵያ ባለፉት 10 ዓመታት ውስጥ በሁለት ታላላቆች ብሔራዊ አጀንዳዎች ዙሪያ የተለያዩ ዲፕሎማቶች ጉዞን እያደረገ ነው። እነዚህ ታላላቆች የኢትዮጵያ ህዳሴ ግድብና የቀይ ባህር ተደራሽነት ጉዳይ ናቸው። ሁለቱም ጉዳዮች ከኢኮኖሚክ ጥቅም ባሻገር የሀገሪቱ የህልውና ጥያቄ፣ ተቀባይነት፣ ተጽዕኖ ፈጣሪነትና የወደፊት የልማት አቅጣጫ የሚወስን ናቸው። በእነዚህ መስኮት የተመዘገቡ ዲፕሎማቲዎች ስኬቶች ከኢትዮጵያ በአፍሪካ ቀንድ እና በምስራቅ አፍሪካ እየተጠናከረ የመጣ ኃይል ማዕከል መሆኗን አመላክተዋል። የታላቁ የኢትዮጵያ ህዳሴ ግድብ ከመጀመሪያ ቀን ጀምሮ ከፍተኛ ዓለም አቀፍ ትኩረት የሳበ ፕሮጀክት ነበር። በተለይም የአባይ ውሃ አጠቃቀም በተመለከተ በታሪክ የተፈጠረ ፖለቲካዊና የጂኦ ፖለቲክስ አለመግባባቶችን ግድቡ ከቀላል የልማት ፕሮጀክት ወደ ዲፕሎማቲክ ፈተና ቀይረው ነበር። ሆኖም ኢትዮጵያ ፍትሃዊና ምክንያታዊ የውሃ አጠቃቀም እንዲሁም በሌሎች ኃይል ላይ ጉዳይ አለማድረስ በሉዓላዊ ዓለም አቀፍ መሪዎች ላይ ተመስርታ የተከተለችበት የዲፕሎማቲክ መንገድ ትልቅ ውጤት አስመዝግቧል። ከተመዘገቡትም ታላላቅ እድሎች አንዱ የግድቡ ጉዳይ በአፍሪካ ህብረት ማዕቀፍ እንዲመራ ማድረግ ነበር።
ጉዳዩን ወደ ዓለም አቀፍ የፖለቲካ መድረክ በመውሰድ ጫና ለመፍጠር የተደረገ ጥረቶች ቢኖሩም የኢትዮጵያና የአፍሪካ ችግር በአፍሪካውያን መፍትሄ ሊያገኝ ይገባል የሚል መርሆች በተግባር አስከብረዋለች። ይህን የዲፕሎማት ድል ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካ የተቋቋመ ነጻነትና የአህጉሪቱ ትብብር ማሳያ ሆኗል። ሌላው ታላቅ ስኬት የግድቡ ግንባታ በውጭ ጫና ላይ ሳይቆም እስከ መጨረሻ የውሃ ሙሌት መድረሱን ነው። በህዝብ ገንዘብ በብሔራዊ አንድነት የተገነባው የግድቡ ኢትዮጵያውያን የራስ አቅምና የውጭ ጫናን የመቋቋም ችሎታን አሳይተዋለች። ዛሬ ግድቡ የኤሌክትሪክ ኃይል በማመንጨት ለአጎራባች ሀገራቶች የሚደረግ የኃይል ሽያጭ መሰረት ሆኗል። ይህን ግድብ የግጭት ምንጭ ሳይሆን የቀጠና ትስስር፣ የጋራ ልማት መሰረት መሆን መተግበር አረጋግጠዋለች። የህዳሴ ግድብ በኢትዮጵያ ከተራ ኤሌክትሪክ አምራችነት ወደ ቀጠናው የኢነርጂ ማዕከል እየቀየረች ነው። ለጅቡቲ፣ ለኬንያ፣ ለሱዳንና ለሌሎች አገሪቱ ኃይል አቅርቦት መስፋፋቱን የኢኮኖሚክ ትስስር ከማጠናከር በላይ የፖለቲካ መተማመንን እየፈጠረ ነው። የኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላትና ፈጣን የኢኮኖሚክ እድገት እያሳየች ያለችው ሀገሪቱ ብትሆን የባህር በር አልባ መሆኗ ለንግድ፣ ለኢኮኖሚና ለብሔራዊ አንድነት ከፍተኛ ፈተና ሆኖ ቆይቷል። በቅርብ ዓመታት ጊዜ ኢትዮጵያ የባህር በር ጥያቄውን ከታሪካዊ ቅሬታ ወደ ስትራቴጂካል ዲፕሎማሲ ቀይራለች። ከሶማሊላንድ ጋር በተፈራረመችው የመግቢያ ሰነድ ኤምኦዩ በዚህ ረገድ ታሪካዊ እርምጃ ተብሎ ይታያል። ይህ እርምጃ ከኢትዮጵያ የባህር በር ፍላጎት በሰላማዊና በዲፕሎማሲ መንገድ ለማሳካት ያለችው ቁርጠኝነት አሳይቷል። ይህ ዲፕሎማ አቅጣጫን የኢትዮጵያ ከአንድ ወደብ ብቸኛ ጥገኛ በመሆን አደጋን ለመቀነስና የንግድ ወጪን ለመቆጣጠር የሚያስችል አዲስ የጂኦ ኢኮኖሚክስ አስተሳሰብን እንዳላት አሳይቷል። ቀይ ባህር ከዓለም አቀፍ የንግድ መስመሮች አንዱ እንደመሆኑ መጠን በዚህ አካባቢ የሚፈጠረው የደህንነት ችግሮች በቀጠናው ኢትዮጵያ ይነካል። በመሆኑም ኢትዮጵያ በቀይ ባህር ጉዳይ ተመልካች ሳይሆን ንቁ ባለ ድርሻ መሆኗ እንዳለባት በዲፕሎማሲ መድረክ ላይ በግልጽ ማስቀመጥ ትችላለች። ይህ የአገሪቱ የጂኦ ኢኮኖሚክ ተጽዕኖ እያሳደገ ነው። የህዳሴ ግድብ የቀይ ባህር ዲፕሎማት በተለያዩ ጉዳዮች ዙሪያ ሲመስሉ የጋራ ዓላማ አላቸው። ይህ የኢትዮጵያ በኢኮኖሚክ፣ በኢነርጂና በጂኦፖለቲክስ የቀጣይ ኃይል ማዕከል ማድረግ ነው። የህዳሴ ግድብ የኢነርጂ ተጽዕኖ ሲፈጠር፣ ቀይ ባህር ዲፕሎማሲ ደግሞ የንግድና የጂኦ ስትራቴጂክ ተደራሽነት ያጠናክራል። ሁሉም ተደጋግፎ ሲሆን የኢትዮጵያ የወደፊት ኢኮኖሚና የፖለቲካ ኃይል ለመገንባት ወሳኝ ሚና አላቸው። በህዳሴ ግድብ በቀይ ባህር ጉዳዮች ዙሪያ የታዩ የዲፕሎማሲ ስኬቶች ኢትዮጵያ ብሔራዊ ጥቅሞቿን በውይይት በጽናት እና በስትራቴጂካል አመራር ማስከበር እንደምትችል አረጋግጠዋል። ይሁን እንጂ እነዚህ እድሎች ዘላቂ ውጤት እንዲያመጡ በውስጥ አንድነት ማጠናከር፣ ከጎረቤት አገራቶች ጋር በጋራ በአንድነት ላይ የተመሰረተ የግንኙነት መገንባት እና የሰላማዊ ዲፕሎማሲ ማስጠበቅ አስፈላጊ ነው። የህዳሴ ግድብ ኢነርጂ ነጻነትን ሲያመጣ፣ የቀይ ባህር ዲፕሎማሲ ደግሞ የኢትዮጵያ ጂኦፖለቲክ ተደራሽነት ያስፋል። ሁለቱም ተደምሮ የኢትዮጵያ በአፍሪካ ቀንድ ዘላቂ ተጽዕኖ ፈጣሪ አገር ወደምታደርግ እየመራች ነው። ወደ ቀጣይ ዘገባ ተሸጋገረ። አሜሪካ በመንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበረ 50 የሚሆን ኤምባሲዎቿን በማጠፍ ወደ 20 እንደሚቀንስ ተሰማ። ይህም ሲሆንም አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ሆናለች። የአሜሪካ ውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎች የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎች ቁጥር በከፍተኛ መጠን ለመቀነስ ባወጣ እቅድ መሰረት የቪዛ ሂደት በተወሰነ ቦታ ብቻ እንዲታይ ተወስኗል። በዚህም ውሳኔ በተለያዩ የአፍሪካ ሀገራቶች ውስጥ ቪዛ ይሰጥ የነበረ ወደ 50 የሚጠጉ የአሜሪካ ኤምባሲዎች እና ቆንጽላዎች በሚቀጥለው ሳምንት ቁጥራቸው ወደ 20
እንደሚወርድ አሳስቧል። በዚህም ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጠው በተለይም አገራቶች ውስጥ በሚገኙ ማዕከል የሚባሉት 20 አሜሪካ ኤምባሲዎች ብቻ ናቸው። ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆነችው አገሪቱ መካከል የአሜሪካ ቪዛ የሚሰጥባቸው ሀገራቶች የተባሉት ጅቡቲና ኬንያ የሚገኙ ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ መሰረት አሜሪካ ወደ አጋሯን ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በአገራቸው ውስጥ ቪዛ የማይሰጥ ከሆነ በአቅራቢያ በሚገኘው አገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል ተብሏል። መረጃም ቢቢሲ ዘግቦታል። ውድ ተመልካቾች የነበረን የዚህ አጭር ዘገባ ይህን ይመስል ነበር። በደህና ቆዩ።